ክብር ለናዝሬቱ ለኢየሱስ ይሁን። ልክ ይሄንን ወር ስንጀምር ከትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 እስከ 21 ድረስ ካለው ክፍል አንድ ቃልን ተናግሬና አውጄ ነበር። አዲስ ነገርን እግዚአብሔር የሚያደርግበት ወር ነው ብሎኛል ብያችሁ ተናግሬ ነበር። ቃሉንም በሂብሩ አድርጌ እናገር ነበር ቻዳሽ እያልኩ ቪዲዮውን ያያችሁ ቅዱሳን ታስታውሱታላችሁ ብዬ አምናለሁኝና ስቲል ወሩ አላለቀም። እግዚአብሔር አዲስ ነገርን ሊያደርገው ሲፈልግ በራሱ ወጪ ነው የሚያደርገው። አንተን ያንተን ኃይልን ያንተን አቅምን አይጠይቀውም። ጊዜ ደግሞ ማተር አያረጋውም። ያለበት ሁኔታ ሲቹዌሽን ማንኛውም አይነት ነገር ማተር አያረጋውም። አዲስ ነገርን ሊያደርገው ሲፈልግ በህይወት ላይ ማንንም ሳያስፈቅድ ያደርገዋል። በኢየሱስ ስም ስቲል ወሩን አልጨረስንበትም። ዛሬ 22 ነው። በኢየሱስ ስም በእነዚህ በተቀሩት ቀናቶች ውስጥ ላይ በህይወታችሁ ላይ አዲስ ነገር ፈጥኖ እንዲሆን ጸልያለሁ። ፈጥኖ በህይወታችሁ ላይ አዲስ ነገር በኢየሱስ ስም እንዲሆን ጸልያለሁ። ሞርኔያውን ልናገር የፈለኩትኝ ይህንን ሐሳብ ነው። እግዚአብሔር በዚህ ምድር ላይ አዲስ ነገርን ሊያደርገው ሲፈልግ ያን ሲዘንን አድቫንቴጅ አድርገው የሚጠቀሙ ሰዎችን ልንገራችሁ። እዛ ቃል ውስጥ ላይ ስንመለከት የቀደመውን አታስቡ የጥንቱንም አታስተውሉ ብሎ ይናገራልና ከጥንት ህይወት ከቀድሞ ህይወት ከኦልድ ላይፍ ራሳቸውን ዲሊቨር ካረጉ ሰዎች ጋር ነው እግዚአብሔር ኦፐሬት የሚያደርገውም አዲስ ነገርን የሚያደርገው። አዲስ ነገርን ሞስትሊ አክሰስ የማድረግ እድሉ ያላቸው ሰዎች ከትናንትና ህይወት ራሳቸውን ዲስኮኔክት ያደረጉ ሰዎች። ትናንትና የነበሩበት ህይወት መልካም ሊሆን ይችላል፣ ክፉ ሊሆን ይችላል፣ አላስፈላጊ ሊሆን ይችላል። የተኛውም ህይወት ቢሆን መንፈሳዊ ዓለም ላይ ትናንትናን አይፈልግም እግዚአብሔር ኦፐሬት የሚያደርገው አሁን በሚባለው ታይም ውስጥ ነው። ሁሉ ጊዜም እንደ ክርስቲያን መሆን ያለባችሁት አሁን በሚባለው ታይም ውስጥ ነው። ከቀደመው ህይወት ከቀደመው ኑሮ ራሳችሁን ዲሊቨር አድርጉ። ይህንን ነው ሴልፍ ዲሊቨራንስ የምንለው። ራሳችሁን ዲሊቨር አድርጉ ከትናንትና ህይወት። ሕዝቅኤል 28 ከቁጥር 14 ላይ ስለ ሉሲፈር እግዚአብሔር ቃል የምናገረውን ነገርን እናያለን። ትናንትና ጥሩ ህይወትና ጥሩ ላይፍ ነበረው። ኪሩብ ነበር፣ ስሙም ሉሲፈር አልነበረው፣ የእግዚአብሔር መልአክ ነበር። አያችሁት? ይህ መልአክ በአመጽና በተንኮል ምክንያት ከወደቀ በኋላ ፊውቸር ላይ የሚጠብቀው ክፉ ህይወት ነው፣ መልካም ህይወት አይደለም። ምን አይነት ህይወት ነው? ሲኦል ነው የሚጠብቀው። ከዛ የተነሳ ሁሉ ጊዜም እሱ የሚያስበውና ታስሮ የሚኖረው በትናንትና ህይወት ላይ በትናንትና ላይፍ ላይ ነው። አያችሁት? ትናንትናችሁን እንድታስቡ የሚያደርጓችሁ ጠላት ነው፣ ሰይጣን አጋንንት ነው። ትናንትና ላይ ተሳስራችሁ እንድትኖሩ ያደርግና አዲስ ነገርን አክሰስ የምታደርጉበትን እድልን ይከለክላችኋል። አዲስ ነገርን በእናንተ ህይወት ላይ እግዚአብሔር እንዳያደርገው መከልከልና አይችልም። ነገር ግን እናንተን በትናንትና ህይወት ላይ ያስራችኋል። አዲስ ነገርን ሪሲቭ የምታደርጉበት ስፔስ አይኖራችሁም። አዲስ ነገርን ሪሲቭ ለማድረግ ወይም ከእግዚአብሔር እጅ አዲስ ነገርን ለመቀበል በውስጣችሁ ላይ ረሃብ እንዳይኖር፣ መንፈሳዊ ረሃብና ጥማት እንዳይኖሯችሁ ያደርጓችኋል። አያችሁ? ለዛ ነው ሁሉ ጊዜም ከትናንትና ህይወት መፈታት አለባችሁ። ትናንትና በኢየሱስ ስም ጸልያለሁ ህይወታችሁን ለቆ እንዲሄድ፣ ላይፋችሁን ለቆ እንዲሄድ ትናንትናን ከናንተ ላይ በኢየሱስ ስም ዲስኮኔክት አድርጋለሁ። ይህ ወር እስከሚያልቅ ድረስ በህይወታችሁ ላይ አዲስ ነገርን ሆሊ ስፒሪት እንዲያደርገው ጸልያለሁ። አዲስ ነገርን የምታዩበት ጊዜ እንዲሆን፣ አዲስ ነገርን የምትጨብጡበት የምትዳስሱበት ጊዜ እንዲሆን ጸልያለሁ። በአገልግሎት ውስጥ ላይ ያላችሁ ሰዎች፣ በቢዝነስ ውስጥ ላይ ብቻ በየተኛውም እግዚአብሔር በጠሯችሁ አሳይመንት ውስጥ ላይ ሆናችሁ የምትንቀሳቀሱ ሰዎች በዛ ላይፍ ውስጥ ላይ ከአዲስ ነገር ጋር በኢየሱስ ስም መገናኛት እንዲሆንላችሁ ጸልያለሁ። ደግሞ ከየተኛውም አይነት ካላስፈላጊ ከትናንትና ህይወት በኢየሱስ ስም ዛሬ ዲሊቨር አረኳችሁ፣ ነፃ ወጣችሁ። በኢየሱስ ስም in the mighty name of Jesus ነፃ ወጣችሁ in Jesus name። ሻሎም ወዳችኋለሁ። ይህንን ቪዲዮ የምትመለከቱ ቅዱሳን ሁላችሁም ሼር አድርጉት።
በዚህ ጸሎት ብዙዎች እንድጽናኑና እንድባረኩ ፈልጋለሁ። ወዳችኋለሁ።